ከቅርብ የሚመጣችሁ እንግዶችንም እንዲሁም ጠቅላላውን ጉባኤ በጌታ በኢየሱስ ስም ሰላም እላችኋለሁ። እንደምን ከረማችሁ? የአምላካችን የእግዚአብሔር ስም ለዘላለም ብሩክ ይሁን። ሁል ጊዜ ከኛ ጋር በመካከላችን በመኖር የሚያስደንቀንን ጌታን እጅግ እናመሰግናለን። በእውነት እንደገና ዛሬ ሰርገኞቹ ለነሱ የደስታቸው ቀን ነው። በቃ ብዙ የጭብጨባ ስጦታ እንግዲህ ኪስ ካላቸው መሰብሰብ የነሱ አቅም ነው። ብዙ ነገር ነው የሚከተለውና እስኪ ከፍ ያለ ሁላችንም በእልልታ በጭብጨባ እነዚህን ሙሽሮች እንቀበላቸው። እንደገና ጌታን እናመሰግናለን። ዛሬ በመካከላችን በእግዚአብሔር ጉባኤ ፊት ቆመው በተቀደሰ ዜማና ቅላጼ ያገለገሉትን ኳየር የአቤጽን ኳየር እንባርካቸዋለን። ሁል ጊዜ ጸጋው እንዲበዛላቸው በአገልግሎታቸው ፍሬያማዎች እንዲሆኑ እስኪ ጌታ ይባርካችሁ እንበላቸው። እግዚአብሔር ጸጋውን ሁል ጊዜ የሚያበዛ አምላክ ከኛ ጋር አለና ክብር ለሱ ይሁን። እንግዲህ ይህ ቀን የጌታ ቀን ነው ማለት ሁላችንም ከብዙ ሐሳብ ሰብሰብ ብለን እግዚአብሔር እንደገና ለነፍሴ ዛሬ ምን እናገራል፣ የሱ ምክር ዛሬ ምንድነው ብለን ሁላችንም እየተጠመን እያሰብን የምንመጣበት ጠዋት ስለሆነ በሱ ፊት መሆን ትልቅ ዕድል ነው። በዚህ በመጨረሻኛው ዘመን ውጭው እንደሚታወቀው ብዙ ነገር አይመችም። እሳቱ ይነዳል ከጥግ እስከ ጥግ። ብዙ የሚናወጡ ነገሮች አሉ ጊዜው ስለደረሰ። ነገር ግን እኛም ውስጥ አለን የምንልም ከውስጥም ያሉ ነውጦችን እየተቋቋምን እግዚአብሔር በሚሰጠን ጸጋ የመጨረሻውን ዘመን ሩጫ ለመሮጥ ሁል ጊዜ እንግዲህ ለመተሳሰብ ነው። እዚህ ጋር በእግዚአብሔር ፊት የሚቆሙ ሰዎች ሁሉ መልእክተኞች ሆነው የሚቆሙ ዛሬም እኔ የእግዚአብሔር ፈቃድ ስለሆነ ማሳሰቢያ መልእክቶችን እንድንተሳሰብ ነው እዚህ የቆምኩት። ስለዚህ የእግዚአብሔር መንፈስ በዚህ ጠዋት እንደገና ለልባችን የሚቀረውን ነገር እንደገና በልዩ ጸጋውና ኃይሉ ተቀብለንም መኖር እንድንችል እንዲያሳስበን እንድንጸልይ ይጠይቃለሁ። አጭር ጸሎት ከኔ ጋር እንጸልያለን። ልባችንን ለጌታ አንስተን መንፈሱን የጋበዝን ጌታ ሆይ በመካከላችን ስላለ ክብር ለስም ይሁን። ድንቅ ነህ አንተ፣ በመገኘት ታስገርማለህ። ክብር ሁል ጊዜ ትልቅ ነው። ማንም ጌታ ሆይ አውቃለሁ እችላለሁ የሚል ያንተ ማንነት የለም። ከማናውቀው ከመለኮት ዓለም በመገለጥ ብቻ ስታስደንቀን ዛሬም የምታገለግለን የጸጋዎች ሁሉ ባለቤት የሆንክ እግዚአብሔር ብቻዬን እንድትፈራ እኛም አንተን በመፍራት ወደ አንተ እንድንቀርብ መንፈስ ቅዱስ እንድታግዘን በኢየሱስ ስም ጸልያለሁ። ዛሬ በምትናገረው ቃል እግዚአብሔር ውስጣችን ላይ አንድ ነገር ይሰራ፣ የተኛ ይንቃ። እግዚአብሔር አምላካችን እንደገና አስተውሎትን እንድናገኝ መንፈሳዊ ግንዛቤን በውስጣችን የሐሳብህን ልዕልና ስርጸት እንድትፈጥር እግዚአብሔር ሆይ ዝም ብለን ሳይሆን አንድ ነገር እየሆንን እንደሆንን የሚሰመንን መንፈሳዊ ማንነት ላይ፣ መንፈሳዊ ስብዕና ላይ፣ መንፈሳዊ አእምሮ ላይ፣ መንፈሳዊ ዕውቀት ላይ እግዚአብሔር በሕይወታችን አንድ ነገር መሆን እየሆንን እንዳለን እየኖርን እንዳለን እያደረግን እንዳለን እንዲሰመን የሚያስችለውን እግዚአብሔር ሆይ ውስጣችንንም የምናይበትን ወደፊት እንድንዘረገም የሚያስችለንን አቅም በዚህ ጠዋት እንድሰጠን ፈቃድ ይሁን። ጸጋህ እንዲያገለግለን ራሴና ይህን ጉባኤ ላንተ አሳልፍ ሰጠው። በዚህ ስፍራ አፌ የተከፈተ ይሁን በጌታችን በኢየሱስ ክርስቶስ ሕያው ስም አሜን። እንዲህ የሚል ሐሳብ ነው። ምናልባት ዛሬ ጀምሬ ሌላ ጊዜም የምንቀጥለውን ሐሳብ ጀምራለሁ። የፍጻሜዋ ዘመን ቤተ ክርስቲያን ጽኑ ትኩረት የሚል ሐሳብ ላይ ጥቂት
በጣም ያልሰፉ ነገሮችን ዛሬ አነሳለሁ። ቀጥለን ሌላ ጊዜም ጨምረን እናያለን። የፍጻሜ ዘመን ቤተ ክርስቲያን በጽናት ትኩረት ልትሰጣቸው የሚገቡ ነገሮች እንዳሉ መጽሐፍ ቅዱስ ደጋግሞ ያሳስባል። ሁሌም ያሳስበውን ቃሉን ነው የምንተሳሰበው። ነገር ግን አሁን የክርስቶስን የመጨረሻውን መገለጥ የምትጠባበቀው ቤተ ክርስቲያን የነውጡ ግፊት ብዙ የህይወትን ቀውስ የሚያመጡም ነገሮች ስፋታቸውን እየጨመሩ አቅማቸውንም እየጨመሩ ብዙ ነገሮች በዙሪያችን ላይ እንደ ጠበቅናቸው ሳይሆን ሲገለባበጡ የምናይበት ጊዜ ነው። ብዙ ሁኔታዎች በዙሪያችን ላይ ይፈራረቃሉ። ቤተ ክርስቲያን በዚህ ዘመን ላይ በጨለማ መካከል ብርሃን እንድትሆን ለሙታን ሕይወት እንድትመሰክር የተጠራች ናት። ቤተ ክርስቲያን ለብዙዎች ለሳቱት ለመመለስ ደግሞም እውነት ላልሆነው ነገር እውነት ሆና ውሸትን በእውነት የምትሽር ብዙ መልካምነት ለዓለም ብዙ መልካምነት እንድታተርፍ እግዚአብሔር በምድር ያስቀመጣት የተልእኮ ወይም የእግዚአብሔር የዋናው ተልእኮ ዋና የሚሽኑ አስፈጻሚ ናት። ባለፈ አንድ ወንድም በአንድ ቦታ ሲያስተምረን እንዲህ የሚል ነገር ከሱ ጋር ስንነጋገር ነበርና እንዲህ ይላል። መካከለኛው ጀርመን ላይ የተነበበ ለንባብ የበቃ ጋዜጣ ነው ይላል። ኦክቶበር 16 2024 ላይ ማለት ነው፣ የዛሬ 3 ዓመት አካባቢ እንዲህ ይላል። ዜናው የስላቅ ዜና ነው። እንዲህ ተብሎ የተነበበውን ነበር የወንድም ሲያካፍል የነበረው። የእሳት አደጋ መከላከያ ካምፓኒውን እሳት በለው ይላል ዜናው። የእሳት አደጋ መከላከያውን ምን በለው? እሳት በለው ይልና ይህ እሳት አደጋ ያደረሰው ወይም የፈጠረው ውድመት ይላል 24 ሚሊዮን ብሎ ሚሊዮን ዶላር ማለት ነው። 24 ሚሊዮን በዶላር በዩሮ ደግሞ 27 ሚሊዮን ዩሮ ውድመት አደረሰ ይላል። እሳት አደጋውን እሳት ሲበለው ማለት ነው። ቤተ ክርስቲያን ለዓለም ብርሃን ናት። ቤተ ክርስቲያን የተልእኮ ዋና የእግዚአብሔር እጅና መሳሪያ ናት። ቅዱሳን ደግሞ በስፍራ ሁሉ የእግዚአብሔር መንግሥት ነጸብራቅ ናቸው። በሕይወታችን ለዚች ዓለም እግዚአብሔር ያስቀመጠን ሰራተኞች፣ የሕይወት ምስክሮች እኛ ነን። በእኛ አካባቢ ምን ይሰማል? እንዴት እየኖርን ነው? ድንገት የእሳት አደጋ መከላከያውን እሳት እየበላው እንዳይሆን እንድናስብ ነው። ቤተ ክርስቲያን በዚህ ጊዜ በጣም በጽኑ ትኩረት ቅዱሳን ጽኑ ትኩረት ከሚያስፈልጋቸው ነገር ጥቂት ሐሳቦችን ከማንሳት ሉቃስ ምዕራፍ 9ን እንክፈትና የእግዚአብሔር ቃል የምናገረውን እናነባለን። የመጽሐፍ ቅዱስ ክፍሎችን ሉቃስ ወንጌል ምዕራፍ 9 ቁጥር 23 ጀምሮ ያለውን ክፍል አነባለሁ። ገጽ 59 በአዲስ ኪዳን
ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለምን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱ በቅዱሳን መላእክቱ ክብር ሲመጣ በእርሱ ያፍርበታል። እውነት እውነት እላችኋለሁ በዚህ ከሚቆሙት ሰዎች የእግዚአብሔርን መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ ይላል። ይህንን ክፍል በአንድ እጅ እንደያዝን አለፍ ብለን ቁጥር 57ን ቁጥር 57 ላይ እነርሱም በመንገድ ሲሄዱ አንድ ሰው ጌታ ሆይ ወደምትሄድበት ሁሉ እከተልሃለሁ አለው። ኢየሱስም ለቀበሮች ጉድጓድ ለሰማይ ወፎች መሳፈሪያ አላቸው፣ ለሰው ልጅ ግን ራሱን የሚያስጠግበት የለውም አለው። ሌላውንም ተከተለኝ አለው። እርሱ ግን ጌታ ሆይ አስቀድሜ ልሂድና አባቴን እቀብር ዘንድ ፍቀድልኝ አለ። ኢየሱስም ሙታናቸውን እንዲቀብሩ ሙታንን ተዋቸው፣ አንተስ ሄደህ የእግዚአብሔርን መንግሥት ምን አድርገ ስበክ አለው። ቁጥር 61 ደግሞም ሌላ ሁለተኛ ማለት ነው። ሌላው ጌታ ሆይ እከተልሃለሁ፣ ነገር ግን አስቀድሜ ከቤተ ሰዎች እንዲሰናበት ፍቀድልኝ አለ። ኢየሱስ ግን ማንም እርፍ በእጁ ይዞ ወደ ኋላ የሚመለከት ለእግዚአብሔር መንግሥት የተገባ አይደለምና አስተውል አለው። ሌላውንም ክፍል እንመለከታለን። የፍጻሜ ዘመን ቤተክርስቲያን ቀውስ፣ የፍጻሜ ዘመን ቤተክርስቲያን ተግዳሮት፣ የተለወጡ እውነተኛ ደቀ መዝሙር የሆኑ ክርስቶስን የሚከተሉ ሰዎች ቀውስ ነው። የእሳት አደጋውን መከላከያ ካምፓኒ እሳት ሲበላው ከተማው በአደጋ ላይ ነው። ከተማው በአደጋ ላይ ነው። እሳት በነደደበት ሌላ እርዳታ የለም። የዚህ ዘመን ቤተ ክርስቲያን የኛ የሁላችንም ትልቁ የአገልጋይም የተገልጋይም የሚመኑም ትልቁ ተግዳሮት አንደኛ እውነተኛ የክርስቶስ ደቀ መዝሙር ወይም ተከታይ የመሆን ህይወት ችግር ነው። እሱ ላይ ጦርነት አለብን። መንፈሳዊ ውጊያ አለብን። መንፈሳዊ ሰልፍ አለብን። ወንጌል መስማት አንድ ነገር ነው። ወደ ቤተ ክርስቲያን መምጣት ሌላ እድል ነው። በቤተ ክርስቲያን መንፈሳዊ ህብረት መታቀፍ ሌላ አስፈላጊ ነገር ነው። ነገር ግን እውነተኛ የክርስቶስ ተከታይ የመሆን ጉዳይ ዓለምን የማብራት ጉዳይ ነው። ዓለምን ለክርስቶስ የማዘጋጀት ጉዳይ ነው። ይሄ የእግዚአብሔር ሚሽን ነው። የኔና የእናንተ ጉዳይ ብቻ አይደለም። የኛ የመለወጥ ያለመለወጥ ጉዳይ የእግዚአብሔር ቢዝነስ ነው። ይሄ እዚህ እንዳነበብን እኔና እናንተ መጽሐፍ ቅዱስን እንዳነበብን እዚህ ጋር ኢየሱስ ክርስቶስ የሱን ተከታዮችን በጣም አጠናክሮ ለለውጥ ያስተማራቸው አስተምሮ አንዱ እዚህ ጋር ያለው ነው። በኋላ ሊመጣ የሚወድ ማንም ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ማለት
ማስተሩን ለመምሰል ማለት ነው። አስተማሪውን ለመምሰል ማለት ነው። የጠራውን ለመምሰል ማለት ነው። የሱን መልክ፣ የሱን ቋንቋ፣ የሱን ስርዓት መከተል ማለት ነው። ዕለት ዕለት ሲመች አይደለም። ከቢዝነስ በኋላ አይልም። በቢዝነስ ላይ በጨለማ ውስጥ በድህነት በጥጋብ አይለይም። በጊዜ ያልተከፈለ ሁሉን ጊዜ ያጠቃለለ የክርስቶስ ተከታይነት ነው። አሁን ሁላችንም እየወደቅን ያለንበት የክርስቶስ እውነተኛ ደቀ መዝሙር ወይም ተከታይ የመሆን ጉዳይ ሰባኪውንም አንሸራቷል። ሁሉም ለዚህ ትክክለኛ ጥያቄ እኔ እውነተኛ ነፍሴን የካድጉ የክርስቶስ መስቀል ተሸካሚ ተከታይ ነኝ የሚል ድፍረት ያለው ሰው ማናችንም ይኖራል ብዬ አላስብም። ግን መስቀለኛ ጥያቄ ነው። ካልኖርንበት በዚህ ህይወት ፌል አድርገን የዚህ ህይወት ውድቀት ይታይብናል። ቤተ ክርስቲያን በሲኦል በር ላይ የምትቆም ናት። የእሳትን አደጋ የምትቆርጥ ናት። ትውልድን ሊበላ፣ ምድሪቱን ሊበላ፣ ሰውን ሁሉ ለእሳት እያዘጋጃ ያለውን ተልኮ ለመምታት በህይወት የተጠረች ናት። ቤተ ክርስቲያን ቅድስት ሆና የክርስቶስ መልክን ለብሳ የአደባባይ የጓዳ መስካሪ ሕያው ሕይወቷን ይዛ እንድትገለጥ የየዕለቱ የክርስቶስ መስቀል ተሸካሚ ናት። እውነተኛ ክርስቲያን ነፍሱን ለተጠራው ዓላማ መስዋዕት አድርጎ እስኪሰጥ ጊዜ ድረስ ጥሪው ይዞናል፣ እንድንከተልም አድርጎናል። መጽሐፉ የሚናገረው ለሁላችን እንደው ግልጽ ሆኖ ባይገባም የሚያታግል ቃል ቢሆንም ነፍሱን ሊያድናት በዚህ ምድር ላይ ቁጥር 24 ላይ ነፍሱን ሊያድን የሚወድ ሁሉ ያጠፋታል። አንዳንዴ መጽሐፍ ቅዱስ ራሱ ማይገባ ቃል እኮ ነው የሚመስለው። በደንብ መንፈስ ቅዱስ ካላበራልን ቃሉ ካልገባ ምን ማለቱ እንዴት ነው የሚያጠፋው ያስብላል። ስለ እኔ ነፍሱን የሚያጠፋ ሁሉ እሱ ግን ነፍሱን ያድናታል። ስለ እኔ ነፍሱን የሚያጠፋ ማለት ነፍሱን ሲጣርጎ በገመድ ላይ አንጠልጥሎ እንደዛ አይነት ትርጉም አይደለም። እንደዛ አይደለም። ክፍሉን መረዳት ያስፈልጋል። ነፍሱን ስለ እኔ ማጥፋት ማለት ስለ እግዚአብሔር ጽድቅ፣ ስለ እግዚአብሔር እውነት እስከ መገፋት አልፎ ሞት ቢመጣ በመሞት ነፍስን ለክርስቶስ መስጠት እሱ በሰማይ ነፍስን ያድናል ይላል። ይሄ ተገላብጦሽ እውነት እንዳይሆን ግልጽ ነገር ነው። ነገር ግን ነፍስን የሚያኖር ብላ፣ ጠጣ፣ ኑር፣ ያንንም ውሰድ፣ እንደዛም ሁን፣ በዛም ግባ፣ ሰለሞን እንዳለ ነፍሴ ብይ፣ ጠጪ፣ ጥገቢ፣ አይክፈሽ፣ በቃ እንጆ አርግ ብላይ ኖረህ ነፍስህን ታጣለህ ማለት የሱ የሆነውን ዋናውን ሐሳብ ትተህ ብትኖር ነው ምለው። ስለዚህ እዚሁ ሶስት ሰዎችን ታያላችሁ። ቁጥር 57 ጀምራችሁ ስትመለከቱ ሶስት ሰዎች አንዱ ይከተላለሁ ብሎ ክርስትና በፉከራ አይደለም። ክርስቶስ ጠርቶ ያወጣ ህይወት ነው። መስቀል የጠራ ህይወት ነው። ምህረት የጠራ ህይወት ነው። ፍቅር የጠራ ህይወት ነው። ከወደቅንበት በእኛ ኃይል አልወጠንም። ከአጋንንት መንጋጋ ያወጣው የኢየሱስ ጥሪ ነው። ስለዚህ ተጠርተ የወጣ ሰው ነህ። ተራ ሰው አይደለም። እንዴት ብለህ ነው የመጣው? መንገድን አስብ። ድንገት ዘው ብለህ ከሆነ ዛሬም ጥሪው ይቀጥላል። አንዱ እከተላለሁ፣ አንተን እከተላለሁ በቃ ጌታ ይላል፣ ይጠይቃል መንገድ ላይ። ጌታ ኢየሱስ ክርስቶስ የመለሰው መልስ
አሳሳቢ መልስ ነው። ምን አይነት ሰው ነው የምትከተለው? ቀበሮች ጉድጓድ አላቸው። ወፎች ደግሞ የሚሰፍሩበት የሚያድሩበት እኮ ዛፍ አላቸው። ይሄ ይከተላለሁ ብለህ የምትለውን ሰው አውቃል ወይ? እሱ በሰው ልጆች መካከል እኮ ምንም ክብር፣ ምንም ስፍራ፣ ምንም ማደሪያ፣ ምንም ርስት እንድትከተለው ዘንድ የሚማርክ ነገር እኮ የሌላ ነው ብሎ መስቀለኛ መልስ ነው የመለሰው። ይከተል አይከተል አላውቅም ያ ሰውዬ። ግን ሁለተኛው ኢየሱስ ክርስቶስ ተከተል ያለው ሁለተኛውን ሰው ታያላችሁ። ሌላው ደግሞ ሲከተል እሱ ደግሞ እንዲህ አለ፣ አባቴን ላስቀብር አለ። ኢየሱስ ክርስቶስ በንግግሩ እድል ከለከለው። አባቴን ለመቅበር መሄድ አችልም፣ ሙታን ይቅበሩ፣ ተከተለኝ አለው። ሌላው ሶስተኛው የተከተለው ሰው አለ እና እሱም ተከትሎ ሲመጣ አንድ ነገር አለው። ምንድን ነው ያለው? መጨረሻ ላይ ወደ ቁጥር 60 በኋላ በምታዩበት ጊዜ ቤተሰቦችን ልሰናበታቸውና እንደው ሲሜ ዳዲ ማም ብዬ ጉንጫቸውን ምናቸውን ምን ብዬ በቃ እንደው በቃ የመጨረሻ እርሜኑ እንትን ብዬ ልምጣ ስል አንተ ሰው ተጠንቀቅ። እርፉን ይዞ እርፍ ማለት ምንድን ነው? ሀዲይ ስማ ሚርጎይ ከሉ አቡለከም ወነና ቶ አቃ ሚርጎ ኢለገ ኡሽ አቃ ወነና መተካ ታኪሲ መነ አቡለን አቡል ሆያነ ሚርጎ ኦሃይታ ጂራፈ መዳክ ላኡታ ለስደበልም ገጎሞ ሚርጎ ሆዩሻ ሙሉ የለው ያንን ምሳሌ ነው ያመጣው። እርፍን ይዞ ወደ ኋላ የሚመለከት ለምን አይሆንም? ለመንግስቴ አይሆንምና ውሳኔህን ፈትሻለሁ የሚል ጥያቄ ነው። አሁን ዛሬ በቤተ ክርስቲያን ውስጥ ላለው ውጥረት ሁሉ ትልቁ እናት የሆነው ምንጭ በቤተ ክርስቲያን ውስጥ በክርስቶስ ተለውጦ እውነተኛ የክርስቶስ ደቀ መዝሙር ሆኖ በእግር የቆመ የደቀ መዝሙርነት ህይወት ቀውስ ነው። ዛሬ በቤተ ክርስቲያን የሚፈጠረው የትኛውም ችግር ዋናው ችግሩ የተለወጠ የክርስቶስ ደቀ መዝሙር ሆኖ የመኖር ጉዞን የመቀጠል ህይወት ክፍተት ነው። ዛሬ ወደፊት የመቀጠል ነገር ላይ ያለ ምክንያት ክርስቶስን የመከተል ውሳኔ የደቀ መዝሙርነት ህይወት በቤተ ክርስቲያን ውስጥ ለተበላሸው ለሁሉም ገጽታ ምክንያት ነው። እውነተኛ የተለወጠ የክርስቶስ ደቀ መዝሙር የመሆን ህይወት ከአገልግሎት በፊት መምጣት ያለበት እሱ ነው። ከመሪነት በፊት ከዘማሪነት በፊት የክርስቶስ እውነተኛ ተከታይ ራሱን የሚሰውር እርፉን ይዞ ወደ ኋላ ማይመለስ አባቱን ለመቅበር እድል የተከለከለው የጥሪ ሰው በቃ የጥሪ ሰው ባለ አንድ የእግዚአብሔር ሐሳብና መንግስት ላይ አይኑን የሚያሳርፍ ብርሃን ይበራለት። ዛሬ እግዚአብሔር እንዲህ ብሎ ነው ጥሪ የሚያቀርበው ለኔና ለናንተ። ከዘነገንበትና ቸል ካልንበት ስፍራ ተመልሰን የጣልነው ነገር ካለ የረሰነው ነገር ካለ ቸል ያልነው ነገር ካለ ህይወታችንን ፈትሸን የክርስቶስ ኢየሱስ እውነተኛ ተከታዮች ወደ መሆን ህይወታችንን ዛሬ ቆም ብለን ልንፈትሽ ይገባል። እውነተኛ የደቀ መዝሙር ባህሪ የተለወጠ በንግግሩ ይታወቃል። በመንፈሳዊ አቋሙና አቅሙ ይታወቃል። በጸሎት ህይወቱ ይታወቃል። በቤተ ክርስቲያን ውስጥ ለሰው ብሎ ሳይሆን እግዚአብሔር የጠራኝ ጥሪና ሸክም ነው ብሎ በመስዋዕትነት የጀመረውን የእግዚአብሔርን ተልእኮ ሳያቋርጥ በመቀጠል ይታወቃል። እውነተኛ የክርስቶስ ደቀ መዝሙርነት ማንንም ቸልተኛ አያደርገውም። እረፍት ይነሳል፣ እንቅልፍ ይከለክላል። የተቀበልኩት ዕዳ አለኝ ይላል።
ሰው ስለሚያይ፣ ሰው ስለሚያከብር፣ ሰው ስሙን ስለሚጠራ፣ ሰው ጎሽ ብሎ ስለምለው አይደለም። ጥሪው ረፍት ይከለክላል። ሕይወቱ ቀንና ሌሊት በእግዚአብሔር ሐሳብ ሁል ጊዜ ባለ ሸክም ሆኖ ይኖራል። ደስ ስለው አይደለም ቤተ ክርስቲያን የሚታሰበው፣ ሲቸገር አይደለም ጸሎትን የሚያስበው፣ የሆነ ነገር ሲፈልግ አይደለም ቤተ ክርስቲያን የት አለች ብሎ የሚመጣው። ቤተ ክርስቲያን የት አለች ብሎ የሚመጣው የሆነ ነገር ሲፈልግ አይደለም። ቤተ ክርስቲያን የተልእኮ ስፍራ ነው። ቤተ ክርስቲያን የምጥ ስፍራ ነው። የእንባ ስፍራ ነው። ለትውልድ የማማት ስፍራ ነው። በዚህ ሕይወት ውስጥ እውነተኛ ደቀ መዝሙር ዋጋ እየከፈለ ስሮጥ ይታያል። ብዙ ሙገሳና ወሬ የሚፈልግ አይደለም። ተሰውሮ የሚኖር ነው። ከእግዚአብሔር ቤት ደጃፍ አይጠፋም። ከአገልግሎት አካባቢ አይጠፋም። ሸክም ካለበት አካባቢ አይጠፋም። እውነተኛ የክርስቶስ ተከታይ ደቀ መዝሙርነት የተለወጠ ዛሬ በቤተ ክርስቲያን ዙሪያ ሁላችንም ወገኖቼ ለዚህ ሕይወት እንድንዘጋጅ ሁላችንንም ጌታ ይርዳን። የተለወጠ የክርስቶስ ተከታይ ለመሆን እንድንጨነቅ ጌታ የሚያሳስብ መንፈስን ዛሬ በውስጣችን ይክተትብን። ከዚህ በኋላ ከእንቅልፍ የሚያነቃ፣ ከዚህ በኋላ ከድካም የሚያበረታ፣ በቃ እንደፈለግን ከምንገኝበት ሰፈር አውጥቶ ወደ ጸሎት አደባባይ ወደ እግዚአብሔር ቤት የሚያሮጥ ጊዜው ምሽት ነው። ጊዜው ምሽት ነው። እየሮጣ ነው። ሁሉ ነገር እየሮጣ ነው። እኛ እግዚአብሔር መልእክተኞች ነን። ለዓለም ብርሃን ነን። ለዓለም መድኃኒት ነን። ዓለምን የምናድን ነን። ያንተ ልኮ ጥለን እኛው በእሳቱ እንበላ። ያንተ ልኮ ጥለን እኛው ራሳችን እሳት የሚበለን በእሳት ውድመት የምንጠፋ እንሁን። በፍርድ ተኝተን እንደፈለግን እየሆንን የፈለግነውን እያወረን በማይሆን ጉባኤ ሁሉ ስንተች ስንሰበሰብ አንዱን ስናማ፣ አንዱን ስናወድስ፣ አንዱን ስናወጣ ስናወርድ በከንቱ ወሬ ቤተ ክርስቲያን ጸሎት አዳራሽ ባዶ ነው። ህዝቡ ያወራል፣ ይጮሃል። ከተማ ላይ ስብሰባ አለ። ምድር ላይ ሰው ቁጭ ብሎ ሰዓት ያቃጥላል። እግዚአብሔር ቤት ላይ ያለው ጩኸት ግን ባዶ ነው። ባዶ ነው። ጆሮ ያለው ይስማ። 10 እና 20 ሰው እዚህ ይጮሃል። ከተማው ግን በየአካባቢ ሁሉ ሰው ስብሰባ ነው፣ ጉባኤ ነው። በአንድ ሰው በሁለት በተጣሉ ሰዎች ምክንያት 2 ቀን 3 ቀን 24 ሰዓት ህዝቡ ይቀመጣል። እግዚአብሔር አደባባይ ግን ባዶ። ያዋጣል። በዚህ መቀጠል እንመለስ። የጌታ ወዳጆች እንመለስ። ጊዜው የመመለስ ጊዜ ነው። እንመለስ። ቀልዱን እንተው። እንመለስ። መክሊቱ ያለው እዛ ነው። እዛ ያለው በቅንነት ወንድምን በምታስታርቀው ቢታሰብ ነገር ቢኖርም እዚህ ጋር መክሊት አለ። ነግድ፣ አቅም እያለ ጊዜ እያለ የእውነተኛ ደቀ መዝሙርነትን ሕይወት እናስብ። ሁለተኛ ዛሬ በዚህ በመጨረሻኛው ዘመን ትኩረት ልናደርገው የሚገባው እያንዳንዳችን ትኩረት ልናደርገው የሚገባው የቤተሰብ ሕይወት እንክብካቤ ነው። የቤተሰብ ጉዳይ ነው። የቤተሰብ ጉዳይ የእግር እሳት ነው። የቤተሰብ ጉዳይ እግዚአብሔርን የሚያንገበግበው ጉዳይ ነው። እኛን የሚያንገበግበው የሚጠይቅ ጉዳይ ነው። የቤተሰብ ጉዳይ ቤተሰብን ማፍቀር፣ ቤተሰብን ማውደድ፣ ቤተሰብን ማገልገል፣ ለቤተሰብ ቅድሚያ የመስጠት ጉዳይ ሁላችንንም እግዚአብሔር የሚጠይቀው ጉዳይ ነው። ቤተሰብ ፈርሶ ቤተ ክርስቲያን የለም። ቤተሰብ ደክሞ ጠንካራ ቤተ ክርስቲያን የለም። ቤት ውስጥ ጸሎት ሞቶ ቤተ ክርስቲያን ጸሎት የለም። ቤት ውስጥ ጽድቅ ወድቆ ቤት ውስጥ እውነት ወድቆ ቤት ውስጥ ክብር ወድቆ ክብር የምታገኝ ቤተ ክርስቲያን የለችም። ከቤት ነው ክብር የሚመጣው።
ያልተሰራ ቤተሰብ ቤተክርስቲያንን ያፈርሳል። ያልተለወጠ ቤተሰብ ቤተክርስቲያን ውስጥ ጥሬ ሆኖ ይኖራል። የማይጸልይ ቤተክርስቲያን ለቤተክርስቲያን አዚም ተሸክሞ ይመጣል። ቤተክርስቲያንን በአመድ ይሸፍናል። በግሉ ያልተሰራ ህይወት፣ በግሉ ያልተነቃቃ ህይወት፣ በግሉ ጌታን በቤቱ ያልፈለጋ ህይወት፣ የክርስቶስ ደቀ መዝሙር ወይም የሱ ተከታይ ለመሆን በቤቱ የማይተጋ ህይወት ቤተክርስቲያን ውስጥ ምንም ታምራ አያመጣም። ቤተሰብ፣ ትዳር፣ ልጆች፣ ባል፣ ሚስት የተቆላለፉ ኔትወርክ ናቸው። በእግዚአብሔር አይን ቤተሰብ በእግዚአብሔር አይን ውስጥ ትልቅ ፕሮግራም ነው። እግዚአብሔር ከቤተሰብ ውስጥ ነው ሰው የሚያስነሳው፣ ትውልድ የሚያስነሳው፣ መሪ የሚያስነሳው፣ መጋቢ የሚሾመው፣ አገርን፣ ኢኮኖሚን ከዛ ነው። ባለ ሀብት ከቤተሰብ ነው የምነሳው። እንዲሁ ከአየር እንዲሁ በምኞት የምናመጣው ነገር የለም ወገኖቼ። ቤታችን እግዚአብሔር ለስራ የሚፈልገው ስፍራ ነው። አንደኛ ጢሞቴዎስ ምዕራፍ 5 ላይ እግዚአብሔር ቃል እንዲህ ይላል ቁጥር 8 ላይ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 8 ላይ ነገር ግን ለእርሱ ስለሆኑት ይልቁንም ስለማን? እስኪ ጮክ ብላችሁ ስለማን? ስለ ቤተሰቦቹ የማያስብ ማንም ቢሆን ሃይማኖትን የካዳ ብቻ ነው ምለው ከማያምንም ሰው ይልቅ ምን የሆነ ነው? የከፋ የሚከፋ ነው። ቤተሰብ እንዴት ሲሪየስ እንደሆነ ያም በክርስቶስ የተቆራኛ ቤተሰብ የማያስብ ለቤተሰቡ የማያስብ ይልቁንም ለቤተሰቦቹ የማያስብ ማንም ቢሆን ሃይማኖቱን የካዳ ከዛም የከፋውን ነገር ያመጣል። ሃይማኖቱን የካዳ ደሞም እኔ እንጃ የከፋ ነገር ለእግዚአብሔር ምን እንዳለ አላውቅም፣ ግን ከማያምንም ሰው ከዛ እንደው ከማያምንም ሰው በጣም የከፋ ነው ይላል። አንድ ያነበብኩት ጽሑፍ ላይ የአራት አይነት ሰዎች ቤተሰብ ብዙ ጊዜ ለጉዳት የተጋለጡ ናቸው ይላል። የአራት አይነት ሰዎች ቤተሰብ ብዙ ጊዜ ለጉዳት የተጋለጡ ናቸው ይላል። አንደኛ ወታደር ቤቱን ቲቶ ወጥቶ ዲፌንደር ሆኖ የአገሩን ዲፌንስ እያደረገ ቤተሰቡን ጥሎ አገርን ያድናል። ቤተሰቡን ቲቶ አገርን ያድናል። ለአገር ሊሞት ራሱን ሰጥቶ በሄደበት ዘመን ሁሉ የሱ ቤተሰብ አባት አልባ የተተዋ የተጎዳ የተራባ ፍቅር ያጣ አባት አጣ መሪ ያጣ ቤተሰብ ነው ይላል። ሁለተኛው ቤተሰብ ይልና የዶክተሩ ቤተሰብ የሐኪም ቤተሰብ እንደዛ ነው። ሐኪሙ ጧት ማለዳ ተነስቶ ዕቃውን ሸክፎ መሳሪያውን ይዞ በሽተኛውን ሲያገላብጥ ጎኑን ሲወጋ እግሩን ሲቀድ ምን እያደረገ በዚህ ተኛ ይሄን ብላ ምን ስንቱን
ታማሚውን ሲመክር ሲያክም ምን ስል ይውላል? ይባስ ብሎ ወደ ቤቱ ሲመለስ መንገድ ላይ አስቸኳይ ጥሪ እንደገና ይመጣል። አምቡላንስ እንደገና የዶክተሩ ቤተሰብ እየተጎዳ ነው ይላል። ብዙ ጊዜ ከቤተሰቡ ይልቅ ጊዜውን የሚያሳልፈው ከሙያ ጋር በተያዘው በዛ ሁኔታ ውስጥ ኢንቨስት የሚያደርግ እውቀቱን ስለሚያፈስ ግዳጅም ነው ኃላፊነትም ነው እውቀትም ነው። በቃ እዛ ጋር ስዳክር ቤቱ ሳያውቅ ጥውልግ ይልል ይችላል ይላል። ሁለተኛው ባለሀብት የቢዝነስ ነው ነጋዴ ነው ይላል። ከንግድ ቢዝነስ ሲስተም ጋር አዛ አንደዛ ምን እያለ ከውጭ አገር ውስጥ ገጠር ከተማ እዛ ሁሉ ለመድረስ ኔትወርኩን ሲያስስ ድንገት በኔትወርኩ ላይ ተንጠልጥሎ ቤተሰቡ መሬት ላይ ዘጭ ብሎ ይገኛል። አራተኛው ቤተሰብ ፓስተር ነው ይላል። የፓስተር ቤተሰብ ይላል። ፓስተሩ እሰብካለሁ፣ ኮንፈረንስ አገለግላለሁ፣ በሽተኛን ጠይቃለሁ፣ እዛ ይጎበኛለሁ፣ ቤተክርስቲያን ስራ ይሄ እንደዚህ እያለ ራሱን ባተሌ አድርጎ የመጋቢውን ቤተሰብ የተጎዳ ነው ይላል ይሄ ጽሑፍ። አንዳንዱ ነገር እውነት ነው፣ አንዳንዱ ነገር ደግሞ ፕሮግራም የሚፈልግ ነው። ይሄን ጠኔ ይሄን ቀውስ ለማዳን ፕሮግራምን ይፈልጋል፣ መሰጠትን ይፈልጋል፣ ቤተሰብን ማሰብን ይፈልጋል፣ ለቤተሰብ መስዋዕትነት መክፈልን ይፈልጋል። የእግዚአብሔር ቃል ምለው ለቤተሰቦቹ የማያስብ ማንም ቢኖር ሃይማኖትን የካዳ ነው፣ ከአዛኛውም የበለጠ ደግሞ የከፋ ነው እና ከማያምንም የባሰበት ነው ይላል። ስለዚህ ዛሬ ወገኖቼ፣ ወንድሞቼ፣ ታላላቆቼ ሁለንተናዊ ህይወት መነሻ ምንጭ ቤተሰብ ነው። ቤት ትክክለኛና ጤነኛ ካልሆነ ውጤቱ መራራ ነው፣ መራራ ነው። ለቤተሰብ ግድ ይበለን፣ ለሚስቶቻችን ግድ ይበለን፣ ለቤተሰብ እናስብ፣ ለቤተሰብ እናስብ። ሞት አይቀርም፣ ሞት አይቀርም። እኛ ተመችቶን ብንኖር ያለውን ተካፍለን ብንኖር ሞት አይቀርም። እንሞታለን፣ እንሞታለን። ቤተሰቦችን እናስብ፣ ቤተሰቦችን እናስብ። ባሎች ሚስቶቻችሁን አስቡ፣ ሚስቶቻችሁን አስቡ። ሚስቶች ለባሎቻችን ልዩ ቦታ፣ ልዩ ፍቅር፣ ልዩ ልብ ይኑረን፣ ልዩ መስዋዕትነት፣ ልዩ ህይወት። መቼም መለና ሸግዬ ተምሯሉ የጋብቻ ትምህርት ከኔ ጋር ያንን ህይወት የተማሩትን ህይወት እግዚአብሔር እየረዳቸው እየኖሩ አሉ ብዬ ነው ማምነው፣ ጌታ ስለሚረዳቸው። ከዚህም የበለጠ መሌ ሸግዬን ካገባ በኋላ ቁመቱ ጨመረ፣ መልክ ወጣ። በቃ ድሮ እንደ እኔ ጥቁር ነበር፣ አሁን ቡኒ ሆኖ መልኩ ሁሉ ተቀይሯል፣ ውበት ጨምሯል። ይህ የመተሳሰብ ህይወት ውብ ነው። ባልና ሚስት አብረው ሲኖሩ ያምራል። ደስታው፣ ረፍቱ፣ መተሳሰቡ፣ መሸካከሙ አለ አለ። ይገባል። ለሚስት ከዚህ የበለጠ ቦታ መስጠት፣ ለባል ከዚህ የበለጠ ቦታ መስጠትና መንከባከብ። ጥሩ ነገር ከኔ ጋር እንድትበላ እኔ የሚበላው ጥሩ ብዬ የሚበላው ነው። እኔ ለማሚ ድሮ አንዳንድ ቦታ ቤተ ክርስቲያን አካባቢ መቼም እንግዶች ይመጣሉ። በጣም እኛ በእኛ ገንዘብ ከፍለን የማንበላቸው ውድ ሆቴሎች አሉ። አንዳንዴ አዋሳ እዛ የተለያዩ ጉዳዮች የሚመጡ ሰዎች ይጋብዙንና ሄደን እኔ እዛ ውድ ራት የበላሁትን ራት ዞር ብዬ ከዛው ሆቴል ቴካዌ ይዤላት ነው የሚመጣው። ቴካዌ ይዤላት ነው የሚመጣው። ይኸው ቅድም እኛ እዛ ተጋብዘን የበለንበት ራት ይሄ ነው ብዬ
እሺ ነው የሚመጣው። በቃ የኔ እኮ የክትትል ተማሪ ናት እሷ። የህይወት ዘመን ሁሉ ተማሪ ናት። እኔ የእሷ ተማሪ ነኝ። እና ተጋግዘን ነው ውበት ምኖረው፣ ተካፍለን ነው፣ ተቃቅፈን አብሮ ሞቆን ነው ወገኖቼ። ትዳር ኃላፊነትን የሚጠይቅ ነው። ትዳር ኃላፊነትን ይጠይቃል። ቤተሰብን ቸል ማለት ያስጠይቃል። ሚስትን ቸል ማለት ያስጠይቃል። ደግሜ እናገራለሁ፣ በዚህ ምድር ያላችሁ ሚስቶቻችሁ አገር ቤት ረጅም ጊዜ ኖሩ፣ ከቻላችሁ አምጡ። ማምጣት የማትችሉ ከሆነ አንዳንዶች ስታጉረመርሙ ሰምቻለሁ። ደግሜ ኃላፊነት ስለሆነ እናገራለሁ። ሚስቶቻችሁን ቸል ብላችሁ ምንም አይነት ሽልማት አይኖራችሁም። ምንም አይነት በየናን ጥሉት። እኔ እውነትን ከመናገር ደግሞ ማልመለስ ሰው ነኝ። ቃሉ ስለሚያዘኝ እኔን ፍርድ ነው። 20 ዓመት ቆይተ ሚስት ስትሞት ነው እንደሚጠብቀው? ሚስት እስክትሞት ነው ወይ 20 ዓመት የሚጠበቀው? ያለው አይበቃም እንዴ? የተገኘው ተይዞ ሚስቴ ተብሎ አትጠየቅም እንዴ? ለምን? አስቡ እናንተ አባቶች፣ እዚህ ያላችሁ ታላላቅ አባቶች አከብራቸዋለሁ፣ ግን በእውነት እሞግታችኋለሁ። ሚስቶቻችሁን አስቡ። ጌታ እያሳሰባችሁ ነው። ሚስቶቻችሁን አስቡ። የእናንተ አጥንት ናት፣ የእናንተ ስጋ ናት፣ የእናንተን ሁለንተና ተካፍላለች። አስቡ። እንደናንተ እዚህ መጥተው ጥሩ ኑሮ መኖር አልቻሉም። ጥሩ ነገር መብላት ምናልባት ምግብ አይደለም የእነሱ ትልቁ ረሃብ ፍቅር ነው። ፍቅር ነው። የባልና ሚስት ጉዳይ እንጀራ አይደለም፣ ፍቅር ነው። ፍቅር ነው። እና እንዳይከፋችሁ ጸልዩ። እኔም እጸልይላችኋለሁ፣ እንዳይከፋችሁ ጸልዩ። ጸልዩ አባቶች፣ የምትችሉትን ጌታ ጸጋ ያብዛላችሁ። እንዲመጡ ጌታ መንገዱን 100% ይክፈትላችሁ። እኔ አይደለሁም፣ የእግዚአብሔር ቃል ነው ምለው። ቤተሰብን የማያስብ ማለት እንጀራና ውሃ ብቻ አይደለም። ቤተሰብን ማሰብ አብሮ ህይወትን መካፈል ነው። አብሮ ህይወትን መካፈል ነው። እንጀራና ውሃ ጉዳይ አይደለም፣ ህይወትን መካፈል ነው። ስለዚህ የእኛም ቤተሰብ እየተተዋ እንዳይሆን እንድናስብ እግዚአብሔር ሁላችንንም ይርዳን። አሜን አላችሁ? አዎ አሜን ማለት ጥሩ ነው። ሶስተኛ በቤተ ክርስቲያን ውስጥ ትኩረት መስጠት የሚገባን እውነት ምንድን ነው? ቤተ ክርስቲያንን መውደድና ማገልገል ጉዳይ ነው። ሶስተኛ በቤተ ክርስቲያን አካባቢ ቀውስ ውስጥ እየገባ ያለው ቤተ ክርስቲያንን መውደድና የማገልገል ሚዛን ነው። የማገልገል ሚዛን ነው። ሁላችንም እዚህ ያለነው እግዚአብሔር እስከፈቀደ ብቻ ነው። እግዚአብሔር እስከፈቀደ ብቻ ነው ምናገለግለው፣ ምንመላለሰው፣ ምንቆመው እግዚአብሔር እስከፈቀደ ነው። እኔም እናንተ የምንገለገለው የእሱ ፈቃድ እዚች እስከታየ ድረስ ብቻ ነው። ቤተ ክርስቲያንን መውደድና ማገልገል። ኢዮብ ምዕራፍ 36 ቁጥር 11 ላይ የእግዚአብሔር ቃል ምንድን ነው የሚለው? ኢዮብ እንዲህ ይላል፣ ኢዮብ ምዕራፍ 36 ቁጥር 11 ላይ ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውንም በተድላ ይፈጽማሉ፣ ባይሰሙ ግን በሰይፍ ይጠፋሉ፣ ያለ ዕውቀትም ይሞታሉ። ቢሰሙ ቢያገለግሉ ቤተ ክርስቲያንን መውደድና ማገልገል። ሶስተኛው
እዛ ከኋላ አዳራሽ ያላችሁ ሰዎች ወንጌል ልትሰሙ ከሆነ ጠጋ ብላችሁ ስሙ። የእናንተን ስብሰባ ለማውራት ከፈለጋችሁ ድምጻችሁ እስከዚህ ይረብሻል። ይሄን አይል ነው እንግዲህ ወንጌል ላለመስማት እንዲህ ወሬ ስታወሩ በጣም እሺ። ቤተ ክርስቲያንን መውደድና ማገልገል የቤተ ክርስቲያንን ፍቅርና አገልግሎት የሚያናውጡ ቀውሶች ቢበዙም ነገር ግን እውነተኛ የሆነውን ህይወት በእግዚአብሔር ፊት ይዘን በሱ ፊት መቆም ግን ሁል ጊዜ ዋጋን የሚያስከፍል ነው። ቢሰሙ ነው የሚለው። ቢሰሙ ጌታን ከማገልገል በፊት መስማት የሚለው ቃል አለ። ለማገልገል የሚያስችለውን መመሪያ፣ ለማገልገል የሚያበቃውን አቅም አገልግሎት መድረክ ጉዳይ አይደለም። መድረክን የማግኘት ጉዳይ አይደለም። እዚህ ጋር 40 ደቂቃ አሳልፎ የመቀመጥ ጉዳይ አይደለም። የመስማት ጉዳይ ነው። እግዚአብሔርን የመስማት ጉዳይ ነው። አገልግሎትን የ40 ደቂቃ ስብከት ነው ብለን የምናስብ ከሆነ ተሳስተናል። ልክ አይደለም። መድረካችንን እንፈውሰው፣ እናቃነው። 40 ደቂቃ ፈጅቶ መውረድ አይደለም። እግዚአብሔርን መስማት ከአገልግሎት በፊት ይቀድማል። ጌታ ሆይ ምንድን ነው የምትናገረው? እግዚአብሔር ምንድን ነው? ድምፅ ምንድን ነው? ጉልበት ይጠይቃል። በፊቱ መዋል ማደር ይጠይቃል። መዋል ማደር ይጠይቃል። ዛሬ እኔ እግዚአብሔርን ሕዝብ ለማገልገል ሲያስብ ሰሞኑን ሁሉ በአእምሮ የሚመጣውን መልእክት ለማዘጋጃት ማታ እኔና ባለቤቴ አንድ ላይ አላደርንም። ለምን? አገልግሎት እግዚአብሔርን መስማት ይጠይቃል። መውረድ፣ መሬት ላይ መውረድ ይጠይቃል። ህዝቡን እኮ እግዚአብሔር ሊያሻግር ነው አገልጋይን የሚፈልገው። ህዝቡ እሱን እንዲሰማ ድምፁን ለማሰማት ነው አገልጋይ ለምልክት የሚያቆመው። አገልጋይ ካልሰማ ከየት አምጥቶ? እግዚአብሔርን ብሎ ጊዜ ሰጥቶ ካልጮኸ ካላነባ፣ ይሄ እኮ እንዲሁ አይደለም። ይሄ እኮ ባህር መዝገብ አይደለም። የእግዚአብሔር ግልጠት ነው። ይሄ የእግዚአብሔር ግልጠት ነው። መንፈስ ቅዱስ ኢንተርቪን የሚያደርግበት አሰራር ነው። የሰውየ ድምፅ እኮ አይደለም። መለኮት የምናገርበት ቃል ነው። ስለዚህ ዛሬ ቤተ ክርስቲያን የክርስቶስን ፍቅር እሱን ሰምታ የማገልገል ነገር ስለጎደላ ወገኖቼ ብዙ በቤተ ክርስቲያን ዙሪያ ውስጥ በቃ የሚያንከራትቱ ነገር እየበዛ ነው። የሚሰሙ ሰዎች ይቀበላሉ፣ ይሰጣሉ። እድሜ ልካቸውን እግዚአብሔር ከነሱ ጋር ሆኖ ሲሰራ ይታይባቸዋል። ዘመናቸው ራሱ ከእግዚአብሔር ሥራ ጋር የድካም አይደለም። እግዚአብሔር አጥንታቸውን፣ አእምሯቸውን፣ ዘመናቸውን፣ እድሜያቸውን ጭምር ጠብቆ በሚመራ አመራር ውስጥ የሚገቡ የሚወጡ ናቸው። ደካማ ሰዎች ናቸው፣ ግን እግዚአብሔር የሚመራቸው ነው። አለመስማት ዛሬ የቤተ ክርስቲያን መድረክ የእግዚአብሔርን ሕዝብ ዛሬ በአለመስማት የተሞሉ ብዙ ድምጾች አሉ። ቤተ ክርስቲያንን መውደድና ማገልገል እግዚአብሔርን በመስማት እውነተኛ ደቀ መዝሙር በመሆን የተለወጠና ያልተሰራ ሕይወት የመሆኑ ጉዳይ ቤተ ክርስቲያን ደጅ ላይ የሚሰሙ ድምጾች አሉ። በቤተ ክርስቲያን ደጅ ላይ የእውነተኛ ፍቅር እጦት ድምጽ ይሰማል። የእውነተኛ ፍቅር እጦት ድምጽ ይሰማል። በቤተ ክርስቲያን ደጅ ላይ በቤተ ክርስቲያን ጉባኤ እውነተኛ ፍቅር እጦት ይሰማል። ቤተ ክርስቲያንን ብርድ እያላት ነው። ሪያሊቲው ይሄ ነው። እውነተኛ ፍቅር የለም። ወገናዊ ጥቅምና አድሎ መብዛት ይታያል። ወገናዊ መያያዝ ይታያል። ቤተ ክርስቲያን መንፈሳዊውን ጥሪ ፊት ማድረግ መብቃት ስላልቻለች
በሌላ አንግል ደግሞ እየዘቀጠች ነው። ለወገኔ ይጠቅማል በሚል ህብረቶችን፣ ቡድኖችን፣ የተከፋፈሉ ጥቃቅን ቡድኖችን የማሰለፍ ልምምድ ውስጥ ቤተክርስቲያን እንደዛ ነገር ውስጥ ትታያለች። ወገንተኝነት፣ አድሏዊ ያለው ጓደኝነት፣ አድሏዊ ያለው ህብረት ቡድን የኔ ነው የሚል ጠባብ ሰርክል ላይ ያለው ያ የወደቀ አዳማዊ አስተሳሰብ አለ። እውነተኛ በሆነ ልብና ፍቅር አይደለም የተያያዝ ነው። አንዳንዶቻችን በእውነተኛ ደቀ መዝሙራዊ በሆነ በጸሎት ሰንሰለት አይደለም የተያያዝ ነው፣ ወገናዊ በሆነ ሰንሰለት። ሰው ሁሉ የራሱ የሆነ መንገድ አለው፣ ውሎ አለው፣ ህብረት አለው። ግን ይሄ መንፈሳዊነትና እውነተኛ ፍቅር እጦት ያለው ነገር ይታያል። መጽሐፍ ቅዱሳዊ ያልሆነ ልምምድና አስተምሮች፣ የአስተምሮ ዝመት፣ ሀፍ ብሎ በቃ የመቀበል ባህሪ በህዝቡ ዘንድ አለ። ቤተ ክርስቲያን እንኳን እዛ ጋር አትሄዱ፣ ያ ቦታ አልተፈቀደም፣ ቤተ ክርስቲያን ያልተቀበለች፣ ቤተ ክርስቲያን እነዛ ነገሮችን ያልደገፈቻቸው ነገሮች ስላሉ ያን አልፈቀደችም ወደሚባልበት ቤት ቦታ ሰፍ ብሎ ሀፈፍ ብሎ ሄዶ እዛ ቦታ መክረም፣ እዛ ቦታ የሆነ ነገር ሰምቶ መምጣት፣ የተዛባ አስተምሮ፣ የሐሰት አስተምሮ፣ የሐሰት ጸጋ ልምምዶችን ተቀብሎ መምጣት በቤተ ክርስቲያን ውስጥ አንዱ የወደቅንበት ድፍረት ነው። ቤተ ክርስቲያንን አለመስማት፣ አለመታዘዝ፣ እግዚአብሔር የሾማቸውን የቀባቸውን ሰዎችን አለመስማት ድፍረት ይሄ አለ። ቤተ ክርስቲያንን ስናገለግል በመታዘዝ ቤተ ክርስቲያንን በመውደድ መንፈስ ሳይሆን የግል ፈቃድ ይዘን ነው ቤተ ክርስቲያን እናገለግላለን። የግል ፈቃድ በአገልጋዮች ውስጥም እንደ የኔ ፈቃድ ነው ቤተ ክርስቲያን ምን አገባት እስከሚል ከአፍ ንግግሮች የሚወጡበት አይነት ድፍረት አለ። ቤተ ክርስቲያንን ምንወደው ምናገለግለው እግዚአብሔር የቀባቸውን የሾማቸውን ባላደራዎችን የጠራቸውን በመስማት በመታዘዝ። መጽሐፍ ቅዱስ እኮ እንደዛ ነው ብለው ለዋኖቻችሁ ምን አድርጉ ነው ብለው ታዘዙ አይደለም እንደሚብለው ለዋኖቻችሁ ታዘዙ ማለት እግዚአብሔር ላስቀመጣቸው ማለት ነው። እና ግርግር አለ። እያገለገልን ነው ግን ግርግር አለ። የሆነ ብሽታ አለ። እያገለገልን ነው ግን ያልጠራ ነገር አለ። እየዘመርን ነው ያልጠራ ነገር አለ። እየሰበክን ነው ያልጠራ ነገር አለ። ከቤተ ክርስቲያን ትእዛዝ መንፈሳዊ ፍቅር ይልቅ አንዳንድ ጊዜ ገንዘብ በልጦብን ለገንዘብ ቦታ እንሰጣለን አለ። ያለ ብዙ የደፈረሰ ነገር አለ። ለምን አይጠራም? እሱ ጌታን ምንፈራ የእሱ ደቀ መዛሙርት ከሆንን መጥራት አለበት። እነዚህ ነገሮች ለተለወጣ ክርስትና ራሳችን ላይ አለመስራት፣ በራሳችን ላይ ለውጥ ለማምጣት አለመትጋት፣ እነዚህ ነገሮች ሁሉ የታማኝነት የሐቀኝነት መጥፋት፣ ቃል የተናገሩትን ቃልን አለመጠበቅ ልማድ የመሆን ነገር፣ ተቀድሰን እግዚአብሔርን ሐሳብና ፈቃዱን በሕይወታችን ለመለማመድ እስከ መጨረሻ ታግሰን በመቀጠል ነገር ላይ የደፈረሰ ነገር አለ። እግዚአብሔር ይህን ሁሉ ለማጥራት ይፈልጋል። ቤተ ክርስቲያንን በራእይ እንድናገለግል እግዚአብሔር ሕልምን ይግለጥልን። ቤተ ክርስቲያንን በመገለጥና ክብር እንድናገለግል፣ ቤተ ክርስቲያንን በፍቅር እንድናገለግል፣ ቤተ ክርስቲያንን በትሕትና ቤተ ክርስቲያንን በመከባበር በመዋደድ እንድናገለግል፣ ቤተ ክርስቲያን የእግዚአብሔር መገለጫና መገኛ እንድትሆን የማድረግ ና ቤተ ክርስቲያን ውስጥ አገልጋዮች ተደብቀው እግዚአብሔር የሰጣቸውን ጸጋ እግዚአብሔር ፈልጎ እስኪያወጣ ተደብቀው ነው የሚጸልዩ። ዛሬ አይደለም
ለአገልግሎት ዛሬ ሰዎች ይፈልጋሉ፣ ሰዎች ይሰበሰባሉ፣ ሰዎች በቃ አለ አይደለም ያልሆነ አይነት ንግግር ያደርጋሉ። ቤተ ክርስቲያን መለኮታዊ አመራር እዚህ ጋር የእግዚአብሔር እጅ ግሎሪው እያለ ግን አንዳንድ ጊዜ እግዚአብሔር የማይከብርበት እግዚአብሔር የማይፈቅድበት ሐሳቦችን ብዙ እናወራለን። ያ ሁሉ እውነተኛ በክርስቶስ የተለወጥን የቤተ ክርስቲያን አገልጋዮች ቤተ ክርስቲያንን በፍቅር የምናገለግል በመገለጥ የምናገለግል በራእይ የምናገለግል አገልጋዮች ካልሆንን እነዚህ ነገሮች ሁሉ አስቸጋሪ ናቸው። ስለዚህ ሊጠሩ ይገባል። ወገኖቼ ካለንበት ከገባንበት ነገር ጌታ ያውጣንም። አሜን ትላላችሁ? እንደገና ቤተ ክርስቲያን ከገባችበት ነገር ልክ ካልሆነው ልክ መስሎን እኮ ነው ሁሉ የምናረገው። በቃ ልክ መስሎን ነው የምናረገው፣ ግን አንዳንዱ ነገር ልክ አይደለም። ስለለመድን ይሆናል የምናረገው፣ ግን ልክ አይደለም። ስለዚህ ዛሬ እግዚአብሔር ያሳሰበን ነገር በዚህ በመጨረሻኛው ዘመን ቤተ ክርስቲያን ትኩረት እንድታደርግ አሳሳቢ ማሳሰቢያ ጌታ የተናገረው 3 ሐሳቦችን ተካፍለናል። የሚቀጥል ሐሳብ ነው። የሚቀጥለውን ሌላ ጊዜ እንቀጥላለን። 3ቱም ሐሳቦች አንደኛ የክርስቶስ ኢየሱስ እውነተኛ ደቀ መዝሙር በመሆን ጉዳይ ላይ ትኩረት እናድርግ። የተለወጣ የክርስቶስ ተከታይ በመሆን ላይ ትኩረት እናድርግ። እንተው፣ ሌላውን ነገር ሁሉ ተውት። ሁሉ ነገር ተከትሎ የክርስቶስ ተከታይ ዕለት ዕለት መስቀሉን ተሸክሞ ክርስቶስን የሚከተል አማኝ የመሆን ጉዳይ ላይ ትኩረት እናድርግበት። ሌላውን ሁሉ ተውት፣ ተከትሎ ይመጣል። ሁለተኛ እግዚአብሔር ለቤተሰብ እጅግ የሚያሳስበን ኃላፊነትና አደራ ስለሰጠን የመጀመሪያ የአዳምና የሔዋን ጥያቄ ጉዳይ የቤተሰብ ጉዳይ ስለሆነ በቤተሰብ ዙሪያ ባሎች፣ ሚስቶች ተግተን እንስራ። የእግዚአብሔር ፈቃድ ቢሆን የፊታችን ማክሰኞ ከነገ በኋላ ልክ 10 ሰዓት ጀምሮ እዚህ ቤተ ክርስቲያን ያላችሁ ሁላችሁም ባልና ሚስት ሆናችሁ ባለትዳሮች እንድትመጡ ጥሪ አድርገናል። ማንም ሁሉም እንዲመጣ ጥሪ አድርገናል። ለምን? በቤተሰብ ጉዳይ ላይ ስራ አለ፣ ሸክም አለን። እኛ በቤተሰብ ጉዳይ ላይ ሸክም አለን። እግዚአብሔር የሰጠን ራእይ አለ፣ ምን ሰራው ስራ አለ። ማንም እንዲቀር አንፈቅድም። ለምን? ቤተ ክርስቲያን ቤተሰብ የእግዚአብሔር አጀንዳ ነው። ይህንን እናደርጋለን። 3ኛው አሁን ያነሰነው ቤተ ክርስቲያንንና አገልግሎትን ቤተ ክርስቲያንን ወዶ የማገልገል ጉዳይ ወድቋል። እሱን እናንሰው። አገልጋዩ ጌታን ሳይሆን የሚያገለግለው ራሱን ነው። ብዙዎቹ ገንዘባቸውን የሚያገኙበት መንገድ ነው። ይሄ መድረክ ምስባካችን ርድም መድረክ መዋጃት መቻል አለበት። በዚህ መድረክ ላይ ሰዎች ፍላጎት ይዘው ተገልጠዋል፣ ረሃብ ይዘው ተገልጠዋል፣ ምኞት ይዘው ተገልጠዋል። በእኛ ላይ ዝሩ እስከ ማለት ገንዘቡን በእኛ ላይ ዝሩ፣ እኛ ነን የምናስመዘግበው በእግዚአብሔር መዝገብ ላይ እስከሚባል ይሄ መድረክ ወድቋል። የዚህ መድረክ አገልግሎት ከእውነተኛ ፍቅር ሚዛን ወድቋል። በመስዋዕትነት አይደለም የምናገለግለው፣ በጥቅም ነው። ይሄ መድረክ ለጥቅም ፈላጊዎችም ተሰጥቷል። ለጥቅም ፈላጊዎችም ጥኑ የንግድ የቢዝነስ ኦፊስ ሆኗል። ማዳን አለብን። ሞተን ማዳን አለብን። መስዋዕትነት ከፍለን ማዳን አለብን። ክርስቶስን የሚሰማውን ትውልድ ለማሻገር ማዳን መስዋዕትነትን መክፈል አለብን። ስለዚህ እናንተ ነገ ለነጋዴዎች፣ ለቸርቻሪዎች በእውነት ይህን ድምፅ ሰምታችሁ ይህን ጩኸት ሰምታችሁ ለንግድ ለሚጠራ ሁሉ ቲሸርት ለመግዛት የሆነ ነገር ጨርቅ ለመግዛት ውሃ ዘይት ለመግዛትና 1000 2000 እንዳቅማችሁ ገንዘብ ለመቸርቸር ነገ ትሄዳላችሁ ብዬ አልጠብቅም። እስከ ቅርብ ጊዜ ድረስ ብዙዎቻችሁ ሄዳችሁ ችርቻሮ ላይ እየተሳተፋችሁ እየመጣችሁ ነው። አድርጉ ልኩ እስኪታወቅ ጌታ እስኪነግራችሁ ድረስ አድርጉ። አንድ ቀን ግን የእግዚአብሔር እጅ በብርሃን ተገልጣ ታስተምር ይሆናል። የዛኔ የእግዚአብሔር መገለጥ ይመልሳል። ስለዚህ ሁላችንም ለጌታ የምንታዘዝ ባሪያዎች ጌታ ያደርገን።
ይሄን ሁሉ በእግዚአብሔር መንፈስ የተናገርኩ እኔ በጣም ነፃና ብርቱ ሰው ነኝ ነው ብላችሁ ታስባላችሁ? እስኪ ጌታ ይርዳህ በሉኝ። እኔን አዎ፣ በዚህ ቃል መኖር ዋጋ ያስከፍላልና ጌታ ይርደን። በራሳችን አላገለገልንም፣ ጌታ ያለውን ብለናል። እንወዳችኋለን። ጸልያለን። ጌታ